ገና ለገና ሙሽራ ሆነሽ ሲያረጋግጥ ለዛ ቤተሰብ እንደሚቆርቆርሽ ግልክ ነው። በጣም ጨካኝና ለሰው ክብር የሌለህ የማትረባ ሰው ነሽ። እኔ እኮ ፍቅረኛ ነች። ከሷ ፍቅር ይዞኛል። ይሄንን ደግሞ ሁሉም ሰው ቢያቀል ምን ችግር አለው? እሱን እንኳን ለማያውቅ ሄደህ ተናገር። አንተ ከገንዘብ ውጪ ሰው ልታፈቅር አትችልም። እኔ እኮ ታዲያ አንቺ ግርፍ እኮ ነኝ። ገንዘብ ቦድ ምን ይገርምሻል? ሰማለህ? አሁን በየቦታው የለጣጠፍከውን ፖስት እያንዳንዱን እንድታስጠፋ። ይሄ ነገር ትዕዛዝ መሆኑ ነው። አትጃጃል እባክህ። የናሆም አባት ስለዚህ ጉዳይ ካወቀ ጥሩ ነገር አይፈጠርም። ሲጀመር ለማን ብዬ ለጠፍኩት ይመስልሻል? ሲቀጥል ደግሞ እኔ ለማሰሪያ ለመዘዘብኝ ሰው ይሄ እኮ ተራ ነገር እኮ ነው። በቃ አንተ ችግር ከመፍጠር ውጪ ምንም ስራ የለህም ማለት ነው። እኔ ግን ችግር እየፈጠርኩ ሳይሆን ችግርን እያራኩ እንደሆነ ነው የሚሰማኝ። ልክ እንዳንቺ ማለት ነው። ይልቅ ከዲህ ጋር መፎካከሩን አቁምና ያንን ፖስት አጥፋው ብያለሁ። ይልቅ ይሄ ነገር ተይው ነው። አንቺ ከናሆም ጋር እንዴት እየሄድሽ ነው? ምን አገባ ስለኔ? ምን አገባ ማለት እኮ አትችይም አምራ። አሁንም ቢሆን እኮ የህይወትሽ ምስጢራዊ ቁልፍ እጄ ላይ ነው ያለው። እኔ እናንተን ቀን ያገናኘናል።